ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች፣ እንግዲህ ዛሬ ወደ ወይብላ ማርያም መንዝ ውስጥ የሚገኙ ታሪካዊ ቦታዎች መካከል አንዷ ናት። ወደዛ ቦታ በአንድ አባት ጋባዥነት እየሄድን በእግራችን የ5 ሰዓት መንገድ መጓዝ ግድ ይላል። ሙሉ የምታዩት በረሃ የጀማ በረሃን 5ቱ ጀማ የሚባለው ማለት ነው። የመጣነው ከዚህ በኋላ በጣም ብዙ ተራራ አለ። ይህንን አቋርጠን የመጣ ህዝቡም የሚመጣው በዚሁ መንገድ እጅግ ፈታኝ በጣም አስቸጋሪ ቦታ አለ። ይህ እግዚአብሔር መልካሙን ፈቃዱ ሆኖልን ከዚህ በኋላ በእግራችን ይህን ተራራ ጫፍ ድረስ መውጣት አልፎ መሄድ ይጠበቅብናል። የ2 ሰዓት መንገድ ይቀረናል ማለት ነው። እንድትከታተሉን ሼር እንድታደርጉልን በእግዚአብሔር ስም እንጠይቃለን። አባቶቻችን አምላክ እግዚአብሔር ያግዘን። ይገርማችኋል፣ ሀገራችን ኢትዮጵያ አሁንም እንደምታዩት ሰው እንደ ከተማ እንዳለው ሳይሆን ጉዞ እንደ ከተማ ውስጥ እንዳለው ሳይሆን በአህያም በእግሩ በዚህ ዘመንም ለ5 ሰዓት ለ6 ሰዓት ገበያ ይወጥ ጅሁር ገበያ ሄደው በአህያ ጭነው እየተመለሱ ያሉ ወገኖቻችን ናቸው። እኛም የቤተ ክርስቲያን ትሪ ሆኖብን እነሱን እየተከተልን እየተጓዝን እግዚአብሔር ይረዳን ዘንድ ሁላችሁም በጸሎታችሁ አስቡ። የግብፅን ከተሞች ትተን ወጥተን በበረሃ ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመ መድኃኔዓለም ተረፈ ገዛኸኝ ይባላለሁ። መጀመሪያ እዚች ቦታ የቆረቆራት አስካል ነው። አስካል ሲቆረቁር መስክ ለበቅሎ ማረጊያና አንድ ገንዳ እንኳን አለ። ዛሬ ለስቅርሱ አንድ ገንዳ የበቅሎ ማጠጫ ሁሉ አለ። አሳፍ እዚህ ጋር ሲያቀና እና መጀመሪያዋ ዙር ወይብላ ማርያም ትባላለች የኛ እና እስከ ዛሬ ድረስ ያው አገልግሎቷ ታቅም በላይ ነው። እዚህ በሷ ውስጥ ደግሞ 3 ደብሮች ያው ተሰርተው አለ ተቀጥለው እና ያው ዛሬ አስተዳዳሪ ወሷ ነበረች። እዚህ ማነው ደብሩ ነበር። መርጌታው ምኑም እዚህ ነበር። ያው 3 መርጌታ 2 መርጌታ እዚህ ቦታ ላይ ጠፍቶ ያቅም ነበር እና ያው እስታውን የምታደርገው ያው በውጭዎች ደጋፊ አለ። ያው ተወላይ ስላለ በየቦታው የሚያሰራትም ሆነ ምንም ሆነ የውጭ ደጋፊ ስላላት ነው እና በዚህ በአገሪው ላይ አሁን እየቀነሰ እየመጣ አሁን አንድም ነገር ጠፋ። ያችሁ ታውጭ አዲስ አበባና ተዚያ ነው እንጂ ያለው ደጋፊ እኛ ጋር አሁን እየቀነሰ እየወረደ መጣብን እና ተ3 መርጌታ አንድ አጥተን አሁን በዘንድሮ ዓመት ውስጥ ያው 2ቱም በአንድ ዓመት ሄዱ እና ይሄን 4ቱንም ደብር ያስተዳድሩ ነበር እዚህ ያሉት እና አሁን መጨረሻ ላይ እኛ የደረስን ውድቀት ብታግዙ ዓመተ ምሕረቱ የፈረሰበት እና ያው በጎ አድራጊዎች አሉን የአዲስ አበባ ወገኖች ስማቸውን መዘርዘር እችላለሁ። እነ ቄስ ፈለቀ፣ እነ ነገሰ፣ እነ መምሬ ግርማ፣ እነ ዝናው ይባላሉ። በእነሱ ጥረት ነው እዚህ የደረሰው እና ያው እኛ ማተራር የሚያቀርቡልን እነሱ ናቸው። ጉልበተኛ ነው ታየዋለህ። ይሄን ሁሉ መሰላሉን አሁን በዚህ ተወጣ መሰላሉን ታያለህ። በዚህ በበላይ እንኳን የሰደንበት ዘበን አለ። ይኸውልህ ሽቦ የሰደድነው በዚህ ጋር ነበር። በዚህ ላይ እየሰደድን ጥግ ሲያርፍ በጣም ተጨራመተብን። አስብ ይኸውልህ በነጩ ላይ ትንሰደው ጥግ ሲያርፍ ተጨማተረ። ከዚያ ምን አደረገ ባለሙያው ኮንትራቱ ተጎዳሁ አለ። ብረት የሚበይደው ተጎዳሁ። ምን ነው ምን አልኋችሁ አለ። ከዚያ ምን እናድርገው በመሰላል ጎተትን እዚህ ያደረስን ይኸውና እንደምታየው ነው። እና አሁን እንግዲህ ትንሽ ፍጻሜው ላይ ያው በጎ አድራጊዎችም እየደከሙብን ነው። ኑሮም እየተወደደ ነው።
አሁን ቶሎ ብለው አሁን እንዲያው ሁላችሁንም እንዲያው በልመና በሚዲያ ብቻ ሳይሆን በልመና ጭምር በማሳሰብ ማርያም ያለችው በጭስ ቤት ነው። ማርያም ያለችው በጭስ ቤት ነው። እዚህ ባጉበር ነው የምንገለገለውና በእንዲያው ግንቦት ማርያምን እንድገባለን ያለው ማተራ ሁላችሁም ተከታትላችሁ እንድገባለን እና ይሄን የሰራ ነው በጉልበት ነው። አርሶ አደሩ ገበሬው በጉልበቱ ነው የሰራው። ድንጋይ በለው አሸዋ በለው ምን በለው ጎረቤት ሀገር አልቀረንም። ጌራ ምድር እየሄድን እየለመንም ማለት ነው። እነ ጌራን እየለመንን 4 መቅደስ አለ በዚህ ጥጉን ድንጋይ ያስጋዝ ነው፣ ብሎኬት ያስጋዝ ነው፣ ግብ ብሎኬት ነው። ይሄን ያስጋዝ ነው ያው በጎረቤት ሀገር ነው። እኛ አቅምም የለን። ስራ የምንወጣው 48 አርሶ አደር ነው። 48 አርሶ አደር ይህን ሰራው ማለት በጣም ታምር ነገር ነው። ያው የምታየው ነው ስራው በጣም የሚደንቅ ነው። ያው ብለውታል። ይህን ሁሉ ቀጥቅጠን ማለት ነው 11 ዓመታችን ነው። ይህን ትንቀጠቅጥ 11 ዓመታችን ነው። ሁሉ በትከሻ ነው፣ ሁሉ በጉልበት ነው የመጣው። ይህን አድርሰን ይህን ሁሉ እንግዲህ ልክ ለማድረስ ትንሽ ደቂቃ ነው የቀረን። ስለዚህ ሰርቶ መበተን ሳይሆን ሰርቶ እንዲሰራበት ሁላችሁም ተከታትላችሁ አንድ መምህር እንዲተከልልን ደብረ ወደፊት እንዲሰራ ደብር ነበረች። ዛሬ ግን በገጠር ነው የምትጠራው። ደብር ነበረች። አሁን ዛሬ የድሮውን ወረዳ እንኳ ተመላሽ የሚበላም በደብር ነው። አሁን አሉ ቅርብ ቀን እየተነሱ ደብር የሆኑ አገሮች የሚከፍሉት በገጠር ነው፣ በገጠር ቤተክርስቲያን። ይቺ ግን በገጠር ነው የምትገብረው እና ስለዚህ በደብር ተጠርታ በያው በደብሩ ነው የምትገብረው እና ዛሬም ማለት ነው። አሁንም ደብርነቷን ለማስከበር ሁላችሁም አስቡልን፣ እኛም እናሳስባለን። አንድ መምህር ተተክሎ እዚህ ልጆችም እንዲያፈሩ እሱም እያገለገለ በመርጌታ ተገዝቶ እዚህ እያስተማረ ልጆች እያስቆጠረ መርጌታ ምናልባት በበጎ አድራጊ ተወረዳ ጀምሮ እስከ ሀገረ ስብከት ደርሶልን ወረዳ ተዋውዶበት ሀገረ ስብከቱ ተዋውዶበት መሰረታዊ ያለው ነገር መምህር እንዲተከልልን እናሳስባለን። ይህ መልእክት ለሁሉም ለወገንና ለዘመድ አዝማድ እንዲደርስልን በትህትና እናመለክታለን። ስሜ ግርማ ገበየሁ ይባላል። እዚያው ተወልጄ ያደኩበት ሀገር ነው። ተታሪክም ከአባት ሰማ ታላቋ ቤተ ክርስቲያን ይች ነበረች። ያስረዱኝ ታላቋ ቤተ ክርስቲያን ይች ነበረች። ያው አገልግሎቱም ከሕግ በጣም የላቀ ነበር እና ያው ታሪኩም ያው እንግዲህ ነደፍ ተብሏል። ያው አሁን በዚያና በዚህ በየአፋፉም በየምኑም ቤተ ክርስቲያን በመስፋፋቱ አሁን ዝቅተኛ ሀገር በመሆኗ ችግር ላይ ደርሰናል። ያው እንደምታውቀው ይህንን ሁሉ ስራ ትንሰራ ያው የምታየው ነው። አሁን ያለን ድክመት ያው ካህናት ያው እየተማረ ወዲያና ወዲህ በመሄድ ያ በመሆኑ ካህናት ጎደል ብሎናል። እኔ በሰማሁን ነገር ድሮ በፋሽስት ጊዜ በጣሊያን ጊዜ እንዲያውም ለማቃጠል መጥቶ 3 ጊዜ ለኮሳት ይባላል። አንድ ወደ ብርቃት ይሄድ፣ አንድ ትመለስ፣ አንድ እዚህ ሰፈሩት ይደርስ። 3 ጊዜ ሳር ነበር ቤቱ። ቢለኩስ ጠፋ። መጥቶ ደግሞ በትርጁማን ምንድነው ቢባል ማርያም ነው ከቶ ማርያም ብሎ ጥሬ ብሩን አፍሶ ሄደን የሚባለው። እኛችን ትዋሩ ደግሞ አንድ ተወሎ ነው ተጃማ ለድቁናት ይመጣ በቃሬዛ ይዘውት ይመጡ። እዚህ ይደርስ በቃሬዛ አወርዱኝ፣ አይ ትናስር ትንፈታ አንውልም ኋላስ ኧረ አንድ ያወርዱኝ ብሎ ተንደባሎ ደረጃዋ ላይ እንደገና ብድግ ብሎ ሄደ። ይችማ አትባላት ድሮ አግረ መርፊያ ማርያም ነው የሚባለው። አንተ ወዲያ ማን አላችኋት? አግረ መርፊያ። አይ አግረ መርፊያ አይደለችም ወይ ብላ ማርያም ነህ ብሎ በአመቱ አንጥቶ በሬ ያረደ ይባላል። ይብያድስዋ አማ
ንጋቱ ሸዋቀና እባላለሁ። የዚች ወይብላ ማርያም መቼም ከድሮ ጀምሮ ቤቷ ኮሳሳ ነው፣ ስሟ ግን ትልቅ ነው። ትልቅ የሆነበት ምሁር አለበት፣ አገልግሎት አላት፣ ብዙ ነገር ነው። ቅኝቷ ግን የአስካል ቅኝት ነው። አስካል ማንን ተከለ? አሳፍን ነው። አሳፍ መስኩ እዚያ ነው። ስለዚህ ብርቃ ለልጁ ተከለ ይባላል። እንግዲህ በዚያን ጊዜ እኛ የተወለድነው በ47 ነው። ይህን ሁሉ ነገር አናቀውም፣ ግን አሉታውን ትንሰማ ስሟ የላቀ ነው። ቤተ ክርስቲያኗ ትንሽ ነች፣ ሳር ቤት ነበር። ከዚህ ይልቅ ምን አባቶቻችን ምሁር ናቸው፣ ሁሉ ነገር ይሰሩ ነበረ። በዚያችሁ በደከመችው ቤት እስከ ዛሬ እንደገና አፍርሰው አነጽ አድርገዋን ነበር። ተዚያ ይልቅ ደግሞ ወንድሞቻችን ልጆቻችን ናቸው፣ እንደውም ተኛ በታይ ናቸው፣ ተኛ በላይ አይደሉም። በእድሜ በሀብት ግን ልቀው ይችን ቤተ ክርስቲያን አክብረው አሰሩልን። ምክንያቱም ቋሚ ምሰሶ ሆነው እንደሷው ሆነው ዛሬ ወደ ህንጻ የገባ ነው። ከጊዜ ጋራ ወንድሞቻችን ልጆቻችን ተምረው ነው። እስከዚያው ድረስ ታሪኳ የጸና ነው። መምህር ነበራት። መምህር ኖሯት እያለ እያስተማሩ ሁሉ ተማሪ እዚሁ ነበር ያለው። አሁን ዛሬ ነፃ ወጥቶ ምን ያለን አገልግሎቱ እየደከመ ቤቱ ህንጻው እየታነጸ እያማረ እየተኳለ እያለ የትካዜ የደብር ትንሽ ልኮን መሰለ እና እኛ የምቀኝነት ሳይሆን የድህነታችን በምን ተነስቶ እግዚአብሔር ወስዶብን እንጂ ሌላ ነገር ምንም የነካን ነገር የለም። አባቶቻችን ሁሉ ተማሪ ነበር፣ ሁሉ መምህር ምሁር ነበር። እስከዚህ በዘንድሮ ዓመት መቼም ጊዜው ከበድ እያለ ሄዱ ተጠናቀቁ። ቤተ ክርስቲያኗን አክባሪ የላትም። ተታሪኳ ጋር አገሩ አንጿታል፣ እሷም በቃሏ ታንጻለች። ወደፊት ምሁር አግኝታችሁ እናንተም ረድታችሁን እኛም ተራርተን በዚሁ እንዲተከልልን አገሩ እንዲልቅ እንደዚያው እንደ ድሮ እንዲሆንልን ስንል ነው የምናወራው። እንግዲህ የእሷን ታሪክ በዓይኔም አይቻለሁ በጆሮዬም የሰማሁት ስላለ ማርያም የወይብላ ማርያም ታሪኳ ብዙ ነው። ሰው ሲታመም የቀንበር በሬውን አዙሮ የታመመውን የምታድን ነች። ስለት ከሀገር ሀገር እየመጡ ብዙ ምጽዋት እየከፈሉ ፍየል እንኳን ለጥምቀት ትንገባ ወደ 20 ፍየል የታረደበት ቀን አለ። ታሪኳ ብዙ ነው። ግን ዛሬ ሰው እያለቀ እየሳሳ እሷንም ወደ ታች አየን፣ እኛም ታንጠቀምበት ቀረን። ምን ግን ይሄ አገሩ እንግዲህ ላልቦ ምድር ነው። ተላልቦ ምድር ወይብላ ማርያም ተላልቦ ምድር ወርዶ የሚገኘው የ4 ሰዓት መንገድ የ3 ሰዓት መንገድ ሄዶ ነው። እኛው መኮንን ተስፋ ያበላለሁ። እዚህ ወይብላ ማርያም ንዑስ ልዩ ስሟ ምድርጌ ይባላል። የኛ ያው አንድ ጎጥ ነው። ወይብላ ማርያም ቤተክርስቲያችን ነው። እዚያ ነው እኛ የምንገለገለው። ይህች ቤተክርስቲያን እኔ እንኳን በቃ ወደ 50 ዓመት ሞልቻለሁ። በ50 ዓመት ውስጥ ሲነገርና ሲወሩ ስሰማ ወይብላ ማርያም በቃ ወይብላ ማርያም አድርሽኝ፣ ወይብላ ማርያም የት ነው የምትገኘው እየተባለ በቃ በየትም ግሸን ማርያም እንደ ግሸን ትበልጣለች እየተባለ ይነገራል። ይመጣሉም እየጠየቁ በመሰላል እየወረዱ በገደል ላይ እየመጡ ስለት እየሰጡ በቃ ደግሞ ሲደህና አድርጊን እያሉ እየተሳሉ እየሄዱ እየመጡ ስለታቸውን አደረሰልን እያሉ እየሰጡ ይሄዳሉ። እንግዶች የማናቃቸውን በቃ እና ስሟ ትልቅ ነው። የነገሯትን ሁሉ ትሰማለች። እች ታቦት በቃ ያ ከብት ያላዞረ ያላረደ የታመመውን ከብት አዙሮ በገረገረዋ ላይ አዙሮ ወዲያው ይድናል። ያ ስለቱን ያርዳል። በቃ የትም በቃ ወይብላ ማርያም ስሟ ገናና ነው። ያው እንግዲህ ደግሞ ይሄንንም የድሮ ቤቷ ሳር ቤት ነበር ይላሉ። ሳሩ ላይ አልደረስኩም። ከዚያ ደግሞ ቆርቆሮ ታድሶ ተሰርቶ ቆርቆሮም በእኛ እድሜ ያው በባለሙያ ፈርሶ አዲስ ተመስርቶ ይኸው በጉልበታችን ድንጋይ እያመጣን አናጺዎች እያቀረብን አሸዋ ከጀማ እያመጣን ተጎረቤት ሀገር እየተነገረ ይኸው እዚህ ላይ ደርሰናል። ጣራና ውቅር ላይ መጨረሻው ላይ ደርሰናል። ትንሽ አሁን እሷ እንድትገባ ያው ትንሽ ታይሟላልን ቀርቶ በጣም የነበሩት ሽማግሌዎች እና ምሁሮች አባቶቻችን ከዚህ ዓለም ከለዩብን እሷ እናስገባለን ትንል እየጠበቅን እያለ ድንገት
ወሰደብን። ያው እግዚአብሔር ነው ወሰዳቸው። የወይብላ ቅድስት ማርያም ቤተክርስቲያን መገኛ ከአዲስ አበባ ከ275 ኪሎ ሜትር በላይ ከተጓዝን በኋላ በጅሁር ለ5 ሰዓታት ያህል ወደዚች ቅድስት ቦታ ለመድረስ ፈጅቶብናል። ይቺ ታሪካዊት ጥንታዊት ደብር የቤተክርስቲያኒቱ እጅግ አምሮባት እንደምትመለከቷት ሳይሆን በፊት ላይ ደሳሳ ጎጆ ነበራት። በአካባቢው ተወላጆች የሆኑ ነገር ግን አሁን ላይ በዚህ አካባቢ የሌሉ በአዲስ አበባ በሌሎች ዓለማት ላይ የሚኖሩ ሰዎች በማገዝ ይችን ታሪካዊትና ጥንታዊት ቤተክርስቲያን በዚህ በአማረ ሁኔታ እያስገነቧት ይገኛሉ። ታዲያ አሁን ላይ ጥቂት ጊዜያት ወዲህ በማቴሪያል በተለያዩ ጥረቶች ምክንያት ዘግይታለች። አሁንም ይህ ዶክመንተሪ ወደ እናንተ ስናደርስ በመላው ዓለም የሚገኙ ወይብላ ቅድስት ማርያም ቤተክርስቲያን ድንቅ ተአምራትን ያደረገችላቸው በብዙ በረከት የባረከቻቸው የቅድስት ቤተክርስቲያን ልጆች እንዲመለከቷትና ግንቦት ላይ እግዚአብሔር ረድቶን እንድናስመርቅ ነው ይሉናል አባቶች። 9 ጥራዝ ኮርኒስ ያስፈልገናል። ባለሙያ ያው እንግዲህ ገንዘብ ተዘጋጅቶ ባለሙያ የጀሶ በጀሶ የሲሚንቶ በሲሚንቶ እንዲገባልን ይህን እንጠብቃለን። በዚህ ባጭር ጊዜ ማለት ነው። ሌላ እድሞ ያው የእድሞም አልገባልን። እድሞም ያው የሆነ እንግዲህ ስልጠናውን ያልወሰደና ሙያው ላይ ያልዋለ መስርቶብን እድሞም ተበላሽቷል። በአዲስ ያው ኮለሉ ተፈንቅሎ እንዲሰራልን ያው ሲሚንቶ ተጨማሪ እንጠይቃለን። እና ትንሽ ደግሞ ምናልባት እኛ አቅም የለንም አዋጡም ብንባል የምናዋጣው የለም። ምርቃቱ ሰፋ ያለ እንዲሆን ምርቃቱ እንጠብቃለን። ያው በጎ አድራጊዎች ተየወገንም ተየምንም አሰባስበው ያለውን ነገር ምርቃቱ ላይም ትንሽ ያው እንዲያስቡበት ያው እናሳስባለን። እንግዲህ ሀገሩን የምታየው ነው። አፈሩ እንዲህ ያለ ነው። ገበሬው እንዲህ ያለ ነው። አጭር ነው። እንትኑ ግብርናው አጭር ነው። ገቢ የለውም። የስለት የለውም። ልመና እንኳን ብንሄድ በሶስት ሀገር ብንሮጥ 50 ሺህ ብር እንኳን ታናገኝ ቀረን። አምላ ተመዳድበን ለማስመረቂያ ትንል ማለት ነው። አገሩ ያው የትምህርት እጥረትም የበጎ አድራጊነትም ተሁሉ እጥረት ስላለው በሶስት ሀገር በሶስት ወረዳ ተበትናል 50 ሺህ ብር እንኳን ታናገኝ ቀረን። ለግንቦት እናደርሳለን ለምርቃት ብለን ማለት ነው። አሁንም እነሱ እጃቸውን አስገብተው እንዲያው በቃ ለዚህ ለገጠሩ ለባላገሩ እንኳን ቀርቶ ከተማ ለሚመጡት ተመልካቾችና ታሪክዋን ለማየት ለሚመጡት እንኳን ያው የእንግድነት ያው ቢያስቡልን በጣም ጥሩ ነው። ያን መልእክት አንተ እንድታደርስልን ባደራ መልክ እንጠይቃለን። አሁን እኛ ጉለታችን ያው ሀገሩ ላይ ገንዘብ ስለሌለን ያው ጉልበት ብቻ ነው የኛ። አሁን አለ ብዙ እኛ ጋር ጥረት። እንዴት ነው ጥረቱ? ማንኛውም የሚሰራው ተውጭ አዲስ አበባ ተልኮ ነው እንጂ እኛ ጉልበት ብቻ ነው። እና ያው ጥረት አቅም በላይ ያለን ጥረት አንደኛ ልብስም የላት ታቦቷ ያው እንዲሁ በበጎ አድራጊዎች ነው ያወጡ ማን ነው ጣን ጧፍ የሚመጣው በበጎ አድራጊ ነው እንጂ ያው አካባቢ እኛ ጥረታችን አቅም በላይ ነው። እና ያው የምንጠብቀው ያው እነኚህ ተወላጆች አሉ ያልነህ እስከ ድሬዳዋ ድረስ አሉ፣ እስከ ሀረር ድረስ አሉ። እነኛ ሁሉ እስካሁን ድረስ በእነሱ ጥረት እስካሁን ቆይታለች። እንትናሸዋ እያንዳንዱ 3 ኩንታል ያቀረባለ ድንጋይም እንደዚሁ አርበናል። እኛ ትንሻው የኛ ጥረታችን ገንዘብ ብቻ ነው። ያው ገንዘብ እኛ አንችልም። ያው ሀገሩ ላይ ያው የሚሸጥ የሚለወጥ የለም። ያለነው በረሃ ነው። ያው ለታቦቷ የምንኖረው እኮ አንጀትና ሊባኖስ እስከ አዳባይ ድረስ ነው። እሱ ያለችው አዳባይ ነው። በረሃ ነው እዚህ ያለችው። አሁን እኛ መጨረሻ አሁን ይህማ ይባላል። አሁን መጨረሻ በወዴ ነው። በወዴ ማለት አዳባይ ነው። አዳባይ ዠማ ውስጥ ነው ያለን እና ያው እነኛው በጎ አድራጊዎች ታልሆነ ያው ርቀት አለው። ሌላውም እየመጣ አልጎመጀንም ያው ሆነው ነው እንጂ የሚሉት ይህን መጥተውም ለማያት እንዲያውልን እና ዛሬ መኪና እየመጣ ነው። አሁን ጥርጥራም ይባላል ሞተር እየገባ ነው መኪና። ከዚያ 3 ሰዓት መንገድ ነች እና ሁሉም እነኚህ በጎ አድራጊዎች እየውጭ ያሉት እየመጡ ቢያውልን
እና የበረሃዋን አቀማመጥና እንዴት እንደተቀመጠችና እንደተቀረጠች ቢያውልን ደህና ነው የሚለውን ነው። አዳራሽ ነው ሴት ወንድ አይባል ላይ ሆነን በአዳራሽ ውስጥ የተገለገልን ያለ ነው። በጣም 11 ዓመት ሙሉ በጭንቅና በችግር ነው ያለነው። በገንዘብ ማጣት ያው ወደ ኋላ ቀርቶብናል። አሁን ወገኖች ዞሮ አይታችሁ እርዳታ አድርጉልን እያልን ስለ ድንግል ማርያም እያልን አሁን እየለመንን ነው። እባካችሁ እርዳታ አድርጉልን። ይሄ አዳራሽ ውስጥ ሆነን ልክ እንደ መሰብሰቢያ አዳራሽ ሴቱም ወንዱም አንድ ላይ እየገባ ማስቀደስም መደማመጥ አልተቻለ። ያው መቼም ጊዜያዊ 11 ዓመት ሙሉ ስንደክም ቆይተናል። አሁን መቼም እርዳታ አድርጉልንና ይችን አንዴ እንደምንም ለግንቦት ማርያም እንኳን ተመርቃ ሁሉም በየበዓቱ ገብቶ ሴትና ወንድ እንኳን እንዲያስቀድስ በአንድ ላይ የተደበላለቀ ስለሆነብን በጣም አስቸግሮናል። እርዳታ አድርጉልን እናቶች፣ አባቶች፣ ወላጆች እባካችሁ እያልን እያሳሰብናቸው ነው።